የአሜሪካ ግዛት ማብቂያው በይፋ ደረሰ። ይህ በኢራንና በአሜሪካ መካከል የተለኮሰው እሳት ተራ ግጭት ሳይሆን ዓለማችንን ለዘላለም ለመለወጥ በምስጢራዊ ኃይሎች አስቀድሞ የተጻፈ የዓለም መጨረሻ ድራማ ነው ቢባሉ ያምናሉ? ፕሮፌሰር ጂያንግ በቅርቡ ከብሬኪንግ ፖይንትስ ጋር ባደረጉትና በመላው ዓለም መነጋገሪያ በሆነው በዚያ ድንገተኛ ቃለ መጠይቅ ስለ ኢሉሚናቲ ስውር እጆች፣ ስለ ሳውዲዎች ድብቅ ሴራና አሜሪካ በገዛ እጇ ወደ ጥቁር ገደል እየገባች ስለመሆኗ የተናገሩት ድብቅ እውነት በሚሊዮኖች የሚቆጠሩ አሜሪካውያንን ጭምር አስደንግጧል። በቢሊዮን የሚቆጠሩ ዶላሮች በኢራን ሰማይ ላይ እንደ ትቢያ ሲበኑና የፔትሮ ዶላር ስርዓት ለዘላለም ሲፈራርስ ከጀርባ ክሩን እየሳቡ ዓለምን ወደማትወጣው አዘቅት የሚመሩት እነማን ናቸው? መላው አሜሪካና ዓለም በግርምት እያወራለት ያለውን ይህንን የፕሮፌሰር ጂያንግን ትንተና የእውነት መቀመቅ ውስጥ ከመግባታችን በፊት ሀያላን ሀገራትን እንደ ቼዝ ጨዋታ የሚነዷቸውን እነዚህን ድብቅ ኃይሎችና የተዘጋጀላቸውን ዕጣ ፈንታ አሁኑኑ ይወቁ። ወደ ዝርዝር መረጃው ከመግባቱ በፊት ግን ይህ መረጃ ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ ይተባበሩን። እንዲሁም እንደነዚህ ያሉ ድብቅ እውነቶችን የሚያጋልጡ ቪዲዮዎች እንዲደርሱት ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። አሁን ዝግጁ ከሆናችሁ ቀጥታ ወደ ቪዲዮ እንግባ። All right, guys, we've got yet another heavy hitter guest and first-time guest on the show. Professor Zhang, he is the star of the popular YouTube channel Predictive History. He's here to analyze. ዛሬ ደግሞ ሌላ ትልቅ እንግዳና በፕሮግራማችን ላይ ለመጀመሪያ ጊዜ የተገኘ እንግዳ ይዘንላችሁ ቀርበናል። ፕሮፌሰር ጂያንግ። ፕሮፌሰሩ ፕሪዲክቲቭ ሂስትሪ የተሰኘው ታዋቂ የዩቲዩብ ቻናል ባለቤት ናቸው። የጨዋታ ቲዮሪን ወይም ጌም ቲዮሪ በመጠቀም ያለፉ የአሁኑና የወደፊቱ የጂኦፖለቲካ ኩነቶችን ይተነትናል። ፕሮፌሰር ስለመጣ ደስ ብሎናል። እንኳን ደህና መጣ። ስላየው ደስ ብሎኛል ጌታዬ። Good to see you, sir. Thanks for inviting me. Yeah. ስለጋበዛችሁኝ አመሰግናለሁ። So, for people who aren't familiar with your work, I wanted to show folks that back in 2024, በእርግጥም እንግዲህ ለስራ አዲስ ለሆኑ ሰዎች ለማሳየት ያህል በ2024 ሶስት ትልልቅ ትንቢቶችን ተናግረህ ነበር። አንደኛ ትራምፕ ምርጫውን እንደሚያሸንፍ፣ ሁለተኛ ከኢራን ጋር ጦርነት እንደሚጀምር፣ ሶስተኛ አሜሪካ ያንን ጦርነት እንደምትሸነፍ። እስቲ ያንን ንግግርህን እናዳምጥና እንመለስ። Let's take a listen to that. In this class this semester, I'm making 3 big predictions, right? First is that Trump will win in November. በዚህ ሴሚስተር በክላሴ ውስጥ ሶስት ትልልቅ ግምቶችን አስቀምጫለሁ። አንደኛው በህዳር ወር ትራምፕ ያሸንፋል የሚል ነው። ሁለተኛው ዩናይትድ ስቴትስ ከኢራን ጋር ወደ ጦርነት ትገባለች የሚል ሲሆን፣ ሶስተኛው ደግሞ አሜሪካ በዚህ ጦርነት ትሸነፋለች የሚል ነው። ይህ ሽንፈት ደግሞ የዓለምን ስርዓት ለዘላለም ይለውጠዋል። So obviously that last one is the only one that has not yet come to fruition. Is quite a stunning prediction. Do you stand? እንግዲህ ያ የመጨረሻው ትንቢት እስካሁን ያልተፈጸመው ብቸኛው ቢሆንም እጅግ አስገራሚ ግምት ነው። በዚህ አቋም ትጸናለህ? እስካሁንስ ምን አይተህ ነው በዚህ መደምደሚያ ላይ እንድትጸና ያደረገ? That leads you to sort of stand firm in that conclusion. So, given my analysis of how the war is progressing, I think that Iran has many more advantages. የጦርነቱን ሂደት ስንተነትን ኢራን ከአሜሪካ አንጻር እጅግ በርካታ የሆኑ ብልጫዎች ያሏት ይመስለኛል። እውነታው አሁን ያለው ሁኔታ በአሜሪካና በኢራን መካከል የሚደረግ የድካም ጦርነት ነው። ኢራናውያን ለዚህ ግጭት ለ20 ዓመታት ሲዘጋጁ ቆይተዋል። በሃይማኖታዊ እይታቸው ይህ ከታላቁ ሰይጣን ጋር የሚደረግ ጦርነት ነው። ባለፈው ሰኔ ወር ላይ የተካሄደው የ12 ቀን ጦርነት ኢራን የእስራኤልንና የአሜሪካንን የመመታት አቅም እንድትመረምርና እንድትተነትን ዕድል ሰጥቷታል። አሁን ላለው ጥቃት ሙሉ በሙሉ ለመዘጋጀት 8 ወራት ነበራቸው። በሁቲዎች፣ በሂዝቦላህ፣ በሐማስና በሺዓ ሚሊሻዎች አማካኝነት የአሜሪካንን አስተሳሰብ ጠንቅቀው ተረድተዋል። አሁን የአሜሪካን ኢምፓየር የሚያዳክሙበትና በመጨረሻም የሚያፈርሱበት የተሳለጠ ስትራቴጂ አላቸው። ኢራናውያን እያደረጉ ያሉት ነገር በመላው ዓለም ኢኮኖሚ ላይ ጦርነት መክፈት ነው። የባህረ ሰላጤው ሀገራት ላይ ጥቃት በማድረስ የጦር ሰፈሮችን ብቻ ሳይሆን የነዳጅና የውሃ ማጣሪያ ጣቢያዎችን ኢላማ ያደርጋሉ። They will go after the water desalination plants, which is the lifeblood of these nations because they don't have fresh water supply. የንጹህ ውሃ አቅርቦት ስለሌላቸው የእነዚህ ሀገራት የህይወት መሰረት የሆኑትን
የጨው ውሃ ማጣሪያ ጣቢያዎችን ኢላማ ያደርጋሉ። እነዚህ ጣቢያዎች 60% የሚሆነውን የባህረ ሰላጤውን የውሃ አቅርቦት ይሸፍናሉ። ለምሳሌ $50,000 የሚያወጣው ድሮን ሪያድ ውስጥ ያለን የውሃ ማጣሪያ ቢመታ 10 ሚሊዮን ህዝብ የሚኖርባት ከተማ በ2 ሳምንት ውስጥ የውሃ አቅርቦት ይቋረጥባታል። አሁን ላይ ኢራናውያን የሆርሙዝ ወሽመጥን ዘግተዋል። የባህረ ሰላጤው ሀገራት 90% የሚሆነውን ምግባቸውን የሚያገኙት በዚህ በኩል ነው። ብዙ ሰዎች ስለ ዓለም አቀፍ ኢኮኖሚ መስተጓጎል እያወሩ ነው። ነገር ግን አሁን ላይ ኢራናውያን የሳውዲ አረቢያን፣ የተባበሩት አረብ ኤሚሬትስን፣ የባህሬንንና የኳታርን ህልውና እየዛቱ ነው። የባህረ ሰላጤው ሀገራት የአሜሪካ ኢኮኖሚ ዋና ምሰሶዎች ናቸው። ዘይት በዶላር ይሸጣሉ። ያንን ዶላር ደግሞ መልሰው በአሜሪካ የአክሲዮን ገበያ ላይ ያፈሳሉ። And right now we know that the entire American economy is propped up by AI investments in data centers. አሁን ላይ አጠቃላይ የአሜሪካ ኢኮኖሚ ተደግፎ ያለው በሰው ሰራሽ አስተውሎት ወይም በኤአይ እና በመረጃ ማዕከላት ኢንቨስትመንት ላይ ነው። ለዚህ ደግሞ ከፍተኛ ገንዘብ የሚመጣው ከባህረ ሰላጤው ሀገራት ነው። እነዚህ ሀገራት ዘይት መሸጥ ካልቻሉና የኤአይ ኢንቨስትመንቱን መደገፍ ካቆሙ የኤአይ አረፋ ይፈነዳል። ከሱ ጋር ደግሞ እንደ ፖንዚ ስኪም የሆነው አጠቃላይ የአሜሪካ ኢኮኖሚ አብሮ ይፈራርሳል። እንግዲህ አሜሪካውያን አሁን የገጠማቸው ሁኔታ እጅግ አስከፊ ነው። Facing right now. Yeah, I mean, to your point, sir, an Amazon data center was literally hit in the UAE. And now, of course, big tech companies... ልክ ነህ ጌታዬ። ለነገሩ በአረብ ኤሚሬትስ የሚገኝ የአማዞን የመረጃ ማዕከል ወይም ዳታ ሴንተር በወቅቱ ተመጭቷል። አሁን ደግሞ ኤሚሬትስን እንደ ትልቅ የመረጃ ማዕከል ኢንቨስትመንት ማዕከልና ርካሽና የተትረፈረፈ ኃይል የሚገኝባት አድርገው ይመለከቱ የነበሩ ታላላቅ የቴክኖሎጂ ኩባንያዎች በነገሩ ላይ ዳግም ሳያስቡበት አይቀሩም። Rethinking that. We also wanted to talk to you about munitions. We can put this next one up here on the screen. በመቀጠል ስለ ጥይትና ትጥቅ አቅርቦት ልናነጋግርህ እንፈልጋለን። እስቲ የሚቀጥለውን ምስል በስክሪኑ ላይ እናሳየው። ዩናይትድ ስቴትስ የጦር መሳሪያዎቿ ሳያልቁ የኢራንን ተልዕኮ ለማጠናቀቅ እየተሽቀዳደመች ነው። ይህ በተለይ ከሚሳኤል መቃወሚያዎች ወይም ኢንተርሴፕተሮች ስሌት ጋር የተያያዘ ነው። ትላንትና ብቻ ከእስራኤል የወጣ አንድ ታዋቂ ቪዲዮ አለ። እሱም አንዲት ነጠላ የኢራን ባላስቲክ ሚሳኤልን ለመምታት 11 የሚሆኑ የተለያዩ መቃወሚያዎች ሲተኮሱ ያሳያል።